ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። የከፋ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2018 በጀት ዓመት የሩብ ዓመት አፈጻጸም ግምገማን አካሄደ። በመድረኩ የወረዳዎችና ከተማ አስተዳደር አመራሮች ተሳትፈዋል። ታምራት ባዩ እንደሚከተለው አዘጋጅቶታል። ስሜ ትብብሩ አሰፋ ይባላል። የጊምቦ ወረዳ አስተዳዳሪ ነኝ። ያው እንግዲህ እንደ ዞናችን ዛሬ ብቻ ሳይሆን ያው በየፕሮግራሙ በተለይ የ90 ብለን በየወሩም እንደዚህ 90 ቀን ማጠቃለያ ላይም ሪፖርቶች ታች የሰሩ ስራዎች እየተገመገሙ ነው ያሉት። ሲገመገሙም ዝም ብሎ በታችኛው መዋቅር የተላከ ብቻ ሳይሆን በጣም ጥሩ አካሄድ የሚሄደው ምንድነው ቲም አዋቅረው በየወረዳ ያወርዳሉ። እንደው በሪፖርቱ የመጣው ነገር መሬት ላይ አለ የሚለውን ነገር ማለት ነው እውነት በቁጥር የመጣው ነገር ህዝቡ ታች ይጠቀማል የሚለውን ነገር በደንብ እየገመገሙ እንደውም ዛሬ የእያንዳንዱ ወረዳን ወርዶ ያዩበት ግብረ መልስ ነው ሰጡትና ይሄ ደግሞ ይሄንን ፕሮግራም ይሄን አጀንዳ ከጀመርንበት ጊዜ ጀምሮ በጣም በተለይ አመራርም ታች ያለውን ነገር ተጨባጭ የሆነ ሪፖርት የማቅረብ ልምዱ፣ ሁለተኛ ደግሞ ከግምገማ በኋላ የተሰጠውን አስተያየት ወስዶ የማረምና ታች በተግባር የማሳየት ልምዱ በጣም በጥሩ ሁኔታ ይሄድ ያለበት ሁኔታ አለና እኔም አመሰግናለሁ። የኔ ስም ተረፈ ገብረ ማርያም ነው የሚባለው የጨና ወረዳ ዋና አስተዳዳሪ ነኝ። እንግዲህ አሁን እዚህ የገመገምን ያለነው በከፋ ዞን ውስጥ በብልጽግና ፓርቲ መሪነት የመንግስትና በፓርቲ እየተከናወኑ ተግባራት ላይ ነው። ከቅድም ከጠዋት ጀምሮ እስካሁን ሪፖርት ቀርቦ ውይይት እያደረግን ያለ ነው። እንግዲህ ፓርቲ የሚመራው የብልጽግና ፓርቲ የሚመራው መንግስት እንግዲህ ዘርፈ ብዙ ስራዎችን ነው ተግባራትን ነው አቅዶ እያሳካ ያለው። ትላልቅ ሀገራዊ ከሆኑ ሜጋ ፕሮጀክቶች ጀምሮ እያንዳንዱ ሰፈር ላይ እያንዳንዱ አካባቢ ላይ መላውን ህዝብ በማነቃነቅ እንዲሁም መንግስትና ህዝብ በመቀናጀት ያው ሰፊ ስራዎች ናቸው ላለፈው አመታትም እየተሰሩ የመጡት። አሁን እኛ ትኩረት አድርገን እየገመገምን ያለነው የ2018 የመጀመሪያ ሩብ ዓመት ላይ ነው። ስለዚህ በዚህ በሩብ ዓመት ላይ የተለያዩ ስራዎችን አቅደናል። ለምሳሌ የተለያዩ ኢኒሼቲቮች አሉ። የፓርቲ ኢኒሼቲቭ የአርሶ አደሩንም የከተማ ነዋሪውን አጠቃላይ ህዝባችንን ህይወት መለወጥ የሚችሉ ለምሳሌ የኮሪደር ልማት እንግዲህ ያው መጀመሪያ ተግባሩ ኢኒሼቲቭ እንደመጣ ሰው ሲረዳ የነበረው ሁላችንም ስንረዳ የነበር ነው መንገድ መመንጠር፣ አጥር ማጠር፣ ግቢ ማስፋት የሚለው ሀሳብ ነው የነበረው። ይህ ሀሳብ ኋላ እየተሻሻለ እየተስተካከለ መጥቶ እንግዲህ ግቢው ሰፊ መሆን አለበት፣ ክሊር መሆን አለበት፣ ሰው በአግባቡ ሳይሸማቀቅ መንቀሳቀስ አለበት፣ መንገድ ሊኖር ይገባል፣ አጥር ሊኖር ይገባል፣ ውበት ሊኖር ይገባል። እዛ ውስጥ ደግሞ እያንዳንዱ ሃውስሆልድ ላይ ወይም እያንዳንዱ ነዋሪ ላይ እያንዳንዱ ቤት ላይ መሟላት የሚገባቸው ፓኬጅ። ስሜ ታከለ ታምሩ እባላለሁ። የከፋ ዞን ብልጽግና ፓርቲ ጽሕፈት ቤት ውስጥ የፖለቲካና ህዝብ ግንኙነት ኃላፊ ነኝ። እንግዲህ ዛሬ ባየነው ተግባር እየገመገምን ያለው እርሱ ልክ ነው። ተግባር ስንገመግም የመጀመሪያችን አይደለም። በዚህ 90 ቀን ውስጥ የ8 ጊዜ አድርገናል። ዛሬ 8ኛውን ግብረ መልስ ነው እየሰጠን ያለ ነው። በዛሬ 8ኛው ላይ በምናይበት ጊዜ ባለፉት 7 ግምገማ ወቅት ውስጥ ጥሩ ነገሮችን አይተናል። ስኬታማ የሆኑ ስራዎችንም አይተናል። ካየን በኋላ መሰራት አለባቸው ብለን እንደ የቤት ስራ የሰጠናቸውን ስራዎች ሰርተው ለኛ ሪፖርት አድርገዋል። በዞን ማዕከልም የተሰሩ ስራዎችንም በጋራ አይተናል። ይህን ከገመገምን በኋላ አንድ ላይ ሁሉም አመራሮች ባሉበት ነው ሪፖርት ያቀረብ ነው። በዛ መሰረት አንዱ የአካባቢ ነባራዊ ሁኔታ በምን አይነት መልክ ነው ያለው ምሎ ነገር ተገምግሟል፣ ታይቷል። በዚህ ሂደት እያንዳንዱን ቦታ አይቷሉ። ካዩ በኋላ እናንተ እንደምታውቁት አመራር ተገምግሟል፣
አንዳንድ አመራሮች ላይ እርምጃ ተወስደዋል። ማስተካከያ ማለት ነው። ከቦታ የተሸጋሸጉ አሉ። አዲስ አመራር እንዲገቡ ያደረግናቸው ሁኔታዎች አሉ። ይሄ ስራ አላለቀም። ገና ወረዳ ላይ ይሰራል፣ ቀበሌ ላይ ይሰራል። ስለዚህ ጠንካራ አመራር ለአካባቢ ወሳኝ ስለሆነ ጠንካራ አመራሮች ከምንም ነፃ የሆኑ በአስተሳሰብ በተግባር አካባቢውን የሚመስሉ ለህዝቡ ለውጥ የሚተጉ አመራሮች በሂደት እያሟላን እንድንሄድ አለብን የሚል ነገር በተያዘው መሰረት ይሄ በተሳካ መንገድ እየተሰራ ነው ያለው። ይሄ የሚቀጥል እንደሆነ ዛሬም አይተናል። ከዚህ ውጪ አካባቢው ሰላም፣ ደህንነት እንዲጠበቅ በአዝማማ ያየናቸው ስራዎች በጣም በተሻለ መንገድ እየሰራን ስለሆነ ይሄ ውጤት እየቀጠለ ነው የሚለው ነገር አይተናል። እሱም ጥሩ ነው። በሌላ መንገድ የመልካም አስተዳደር ጉዳይ ነው ያነሳ ነው። መልካም አስተዳደር ባለፈው ሚዲያ ላይ እንዳያችሁትም ውይይት ያደረግን ነው ያለነው። በየከተማ አስተዳደር ቀጥለናል። ነገ አውራዳ ከተማ ይቀጥላል ብለን ነው የምንጠብቀው። ከዛ ቀጥሎ ወረዳዎች፣ ወረዳ ማዕከል ላይ እንደዚህ ተመሳሳይ የህዝብ ውይይት ይደረጋል። የውይይቱ ዋነኛ ዓላማ የሚሆነው የህዝብ ችግር እየተፈታ ነው ወይ፣ የህዝብ ጥያቄዎች በዛው ደረጃ ቀበሌ ላይ፣ ወረዳ ላይ፣ ዞን ላይ እንደያቅሙ እየፈታ ነው ወይስ ጥያቄ ብቻ መጠየቅ ነው ወይ የሚለው ጉዳይ ያየን ያለ ነው። በዚህ ሂደት ጥያቄ መጠየቅ ብቻ ሳይሆን የተጠየቁ ጥያቄዎች እየተመለሱ መሆናቸውን አይተናል። ለዛ ዋቻ ከተማ ማየት ይቻላል። ዋቻ ጥሩ ነው። የተነሱ ጥያቄዎችን ቆጥሮ ይዟል፣ ቆጥሮ መልሷል። የቀረ ስራ ይሄ ነው ብሎ አይቷል። ቦንጋ ከተማ ቆጥሮ ሰጥቷል። ያልተመለሱ ጉዳዮች ደግሞ ቆጥሮ ይሄ ስራ ያልተመለሰም ብሎ እንትን ብሏል። የመምህራን ጥያቄዎች በአንዳንድ ቦታዎች ላይ እየተመለሱ ነው። ለምሳሌ የመኖሪያ ቤት ጥያቄ ነው። ይሄን እየመለሱ ያሉ ቦታዎችን አይተናል። ባለፈው ጥያቄ ነበረ። የመንግስት ሰራተኛ የደሞዝ ችግር ነበር። አልበቃ ኑሮ ውድነት ብሎ ለመንግስት ይቀርቧል። ተመልሷል። በአመት እንደውም 2-3 ጊዜ ነው ይሄ መንግስት መልሶ ይሄን ጉዳይ እያየ ነበር። ምላሽ የተሰጠ ነው ያለው። የመሰረተ ልማት ጥያቄዎች ናቸው። ይሄ አቅም በፈቀደ መንገድ የሚመለሱ ናቸው። በ2018 ትምህርት ዘመን የተሻለ ውጤት እንዲመዘገብ ባለድርሻ አካላት የበኩላቸውን እንዲወጡ የከፋ ዞን ትምህርት መምሪያ አሳሰበም። በቦንጋ ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የሚማሩ የአዳሪ ተማሪዎች አቀባበል ተካሂዷል። አንተነህ ፍቃዱ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። እንደ ዞናችን የትምህርት ተሳትፎ ላይ፣ የትምህርት ቤቶች መሻሻል ላይ፣ የተማሪዎች ውጤት መሻሻል ስራዎች ላይ በጣም አጠናክረን እየቀጠልን እንደሆነ ይታወቃል። በዚህ ምክንያት በርካታ ተማሪዎችን አምና በየደረጃው በየመዋቅሩ የትምህርት ውጤታቸው እንዲሻሻል የተለያዩ ድጋፎች እየተደረጉ ይገኛሉ፣ በሁሉም ወረዳዎች ማለት ነው። በተለይ ደግሞ እንደ ዞን የተለያዩ አካባቢዎች ላይ ያለውን ተሞክሮ መውሰድ አስፈላጊ ስለሆነ የአዳሪ ትምህርት ፕሮግራም የሚከታተሉ ተማሪዎች ውጤታማ ስለነበሩ በሁሉም ቦታዎች ላይ ያለውን ውጤት ተሞክሮ በመውሰድ በዞናችን ደረጃ ምንም እንኳን የተመቻቸ ራሱን የቻለ የአዳሪ ትምህርት ተቋም ባይኖርም ባለን መደበኛ የትምህርት ተቋም ውስጥ የከፋ ልማት ማህበር ደግፎ ከዞን መንግስት ጋር በጋራ በመተባበር አንድ ዞናዊ የአዳሪ ትምህርት ፕሮግራም ማስጀመር አለብን ተብሎ በ2017 ላይ ፕሮግራሙን ለማስጀመር ችለናል ማለት ነው። በዚህም ከሁሉም ወረዳዎች የተውጣጡ ውጤታማ የሆኑ የተሻለ ውጤት ያላቸውን ተማሪዎች ፈትነን 12ኛ ክፍሎችን 50 ተቀብለን ከነዚህ ተማሪዎች በተለያየ ምክንያት 5 ተማሪዎች ወደ የቤታቸው ከሄዱ በኋላ 45 ተማሪዎች ትምህርታቸውን እንዲያጠናቅቁ በማድረግ በዚህ ዓመት ላይ የተሻለ ውጤት በዞናችን እንዲመዘገብ አድርገናል ማለት ነው። እዚህ ቢሻ ወልደ ዮሐንስ ላይ የገቡ የአዳሪ ፕሮግራም ትምህርት ተከታታይ ተማሪዎች ከ45ቱ 40ው ተማሪ ቀጥታ የዩኒቨርሲቲ መግቢያ ውጤት ለማምጣት ችሏል ማለት ነው። ቀሪ 5ቱ ደግሞ በውጤት መሻሻያ ወይም ሪሜዲያል ፕሮግራም በምንለው ሁሉም ተማሪዎች ዩኒቨርሲቲ መግባት የቻሉበትን ስራ አይተናልና እነዚህን ተማሪዎች ያበቁ የቢሻ ወልደ ዮሐንስ ትምህርት ቤት መምህራን እየተከታተሉ ለዚህ ያደረሱ የትምህርት ቤቱን ርዕሰ መምህራን እና ሰራተኞች በሙሉ አንድም እንድታመሰግኑልኝ ይፈልጋል። ባለፉት ጊዜያቶች ያው በተለያዩ ህብረተሰቡም እናንተም ሁሉም እንደሚያነሳው ቁጭት ነበረ። የተለያየ አካባቢ ላይ አዳሪ ትምህርት አለ፣ ግን እኛ አካባቢ እንደው የአቅማችንን ለምንድን ነው ያልጀመርን የሚል የተለያየ ቁጭት ነበረ። በተለያዩ መድረኮችም የተለያዩ ጊዜያቶችም ይነሳ ነበርና ለዚህ እኛስ ምንድን ነው ያነሰን ለምን አንጀምርም የሚል አምና ላይ ምንም ነገር ባልነበረ የተወሰኑ ተማሪዎችን እንቀበል ብለን ከ12ኛ ክፍል እንደ ሙከራ እንጀምር በሚል 50 ተማሪዎችን አቅደን ያው 45 ተማሪዎችን 2017 የትምህርት ዘመን ላይ እዚህ ቢሻው
ግቢ ላይ አስተምረን አስፈትነናል ማለት ነው ለመጀመሪያ ጊዜ በሁለቱም በሶሻልም በናቹራልም ስትሪም አጠቃላይ ተማሪዎችን ከናቹራል 20 ተማሪዎችን ከሶሻል 45 ተማሪዎችን እስከ መጨረሻው ሰኔ አስፈትነን ያው ውጤቱን አይተናል ማለት ነው እና በነበረን ቆይታ ከተማሪዎች ጋር ጠንካራ የሆነ የመማር ማስተማር ሂደቱ ላይ ጠንካራ የሆነ የስራ ግንኙነት የተማሪዎችን ባህሪም ከሞላ ጎደል የተገነዘብንበት ወላጆችም በዚሁ ልክ የተማሪዎችን ክትትልና ቁጥጥራቸውንም ጭምር ያየንበት እኛም ደግሞ የነበረንን ጠንካራ ጎንና በማስተማሩ ሂደት ውስጥ ያጋጠሙን ክፍተቶችንም ጭምር የታዘብነው አመት ነውና ከሞላ ጎደል እንደ ጅማሮ እውነት ለመናገር ከችግሮቹና ከክፍተቶቹ በላይ በአብዛኛው መልካም ውጤትና የተሻለ ጥሩ ነገር የተገነዘብንበት አመት ነው ማለት እንችላለን። በዚህ አመት ላይ እንደ ዞናችን 603 ተማሪዎችን አስገብተናል በመደበኛውና በሪሜዲያል ውጤት ማለት ነው። ይሄ ቁጥር እጅግ በጣም አነስተኛ ነው። አምና ላይ የሞከርነውን የአዳሪ ትምህርት ፕሮግራም በዚህ አመት ላይ አስፍተን መቀጠል አለብን ብለን ፕሮግራም ይዘናል። በዚህም ዘንድሮ ላይ የ12ኛ ክፍል ተማሪዎችን ብቻ ሳይሆን በዘላቂነት የተማሪዎችን ውጤት ለማሻሻል ከ9ኛ ክፍል ጀምሮ የአዳሪ መርሃ ግብር ጀምረን እንደዚህ ያለን እየቀጠልን ሙሉ የአዳሪ ትምህርት ፕሮግራም ከ9 እስከ 12 እንዲኖር የማድረግ ስራ በሰፊው አቅደን እየሰራን እንገኛለን። ለዚህም በዚህ አመት ላይ ከሁሉም ወረዳዎች በዚህ አመት 9ኛ ክፍል ከፍተኛ ውጤት ያስመዘገቡ ተማሪዎች 75 እና ከዛ በላይ ያስመዘገቡ ተማሪዎችን ከየወረዳው ለይተን እነዚህን ተማሪዎች ደግሞ ፈተና ሰጥተን ማብቃት ስላለብን የተሻሉ ተማሪዎችን ማምጣት ስላለብን በኮሌጅ በቦንጋ ትምህርት ኮሌጅ ፈተና እንዲዘጋጅ አድርገን በ8 ክላስተሮች ፈተና እንዲፈተኑ አድርገን ፈተና ከወሰዱ ከ200 በላይ ተማሪዎች ውስጥ 50 ተማሪዎችን በዚህ አመት ላይ ከ9ኛ ክፍል ማሳተፍ ችለናል ማለት ነው። አምና ላይ ምናልባትም ዝቅ ብሎ ነው ተማሪዎችን ለመውሰድ የተቻለው። በዚህ አመት ላይ የተሻለ ተማሪ ከስር መሰረቱ መውሰድ ስለሚያስፈልግ 50% እና ከዛ በላይ ውጤት ያስመዘገቡ ተማሪዎችን ብቻ ነው የተቀበልነው ማለት ነው። 12ኛ ክፍል ላይም እንደዚሁ ለተማሪዎች የአገራዊ ፈተና ላይ የተሻለ እገዛ እንዲደረግላቸው ስለምንፈልግ በዚህ አመትም የ12ኛ ክፍል ተማሪዎችን እንደዚሁ ተቀብለን ፈትነን በዚህ ደረጃ እዚህ እንዲመጡ አድርገናል ማለት ነው። እንግዲህ በዚህ አመት ላይ ይህን አስፍተን ስንሄድ ተማሪዎች፣ ወላጆች፣ መምህራን በጠቅላላ መያዝ ያለባችሁ ነገር እዚህ ስንመጣ የተሻለ ትውልድ እዚህ አካባቢ ላይ መፍጠር ያስፈልጋል ብለን ነው እንደ ዞን የወሰድነው። ከፋ ልማት ማህበር ከከፋ ዞን አስተዳደርና ከካቢኔው ጋር እንደዚሁም ከትምህርት መምሪያ ጋር በመተባበር የአዳሪን ትምህርት ሲያስጀምር የማስተባበር ሚና ፈንድ የማድረግ ልጆችን የመከታተል እና አጠቃላይ የመምራቱን ሚና እንጂ ወሰድ ነው። የመማር ማስተማር ሂደቱን ግን የተመደቡ መምህራንና የትምህርት ቤቱ ማህበረሰብ አጠቃላይ ናቸውና ስለዚህ ክብር ስለሚገባቸው ነው ክብር ስጡ ያልኩኝ። ስለዚህ እኛም አላፈርንም። በልጆቻችን ከሁሉም ወረዳ ነው የተውጣጡት። በአጋጣሚ ነው ያው በውድድር ስለሆነ ከጌሻና ከቢጣ ወረዳ ብቻ ነው አንድ ተማሪ ሳያልፍ የቀረው አምና ወደ አዳሪ። ከነዚህ ከ45 ተማሪዎች ከሁሉም ወረዳ እንዳጋጣሚ ሆኖ 2 ያስገባለ 6 ያስገባለ በስብጥር ነው የነበረውና ጥሩ ልምድም ነበራቸው። አብሮ የማጥናት አብሮ የመተባበርም በጋራ የማንበብም ልምዱ ነበራቸው ተማሪዎችና ስለዚህ በአጋጣሚ ሆኖ ደግሞ ከፍተኛ ውጤት እንደ ዞናችን 535 አይደለ የተመዘገበው እዚሁ ከአዳሪ ከተማሩት ነው። የቦንጋ ዩኒቨርሲቲ በውጤታማነትና ወገናዊነትን በተላበሰ መልኩ ኃላፊነቱን እየተወጣ መሆኑን የዩኒቨርሲቲውን የጎበኙ አስተያየት ሰጪዎች ተናገሩ። አስተያየት ሰጪዎቹ ይህንን የተናገሩት ዩኒቨርሲቲው ያስገነባውን የአረጋውያን መኖሪያና የማህበረሰብ ራዲዮ ስራ ባስጀመረበት ወቅት ነው። ዘገባው የባልደረባችን ታምራት ኃይሌ ነው። ቤተልሔም ምሩ እንደሚከተለው ይዛለች። በዚህ ፕሮግራም ላይ የተገኙ የዞኑ የትምህርት መምሪያ ኃላፊዎች ዩኒቨርሲቲው ከመማር ማስተማር ስራ በተጨማሪ በማህበረሰብ አቀፍ ስራ አርአያነት ያለው ተግባር እያከናወነ እንዳለ አንስተዋል። በተጨማሪም ዩኒቨርሲቲው ወቅታዊ መረጃዎችን እንዲሁም የሚሰሩ ተግባራትን ለማህበረሰቡ ተደራሽ ለማድረግ ዘመናዊ ስቱዲዮ ገንብቶ የኤፍኤም ራዲዮ ስርጭት መጀመሩ አበረታች መሆኑንም ኃላፊዎቹ አንስተዋል። የሁለተኛ ደረጃ ተማሪዎች ውጤት እንዲሻሻል ድጋፍ ከማድረግ በተጨማሪ
የተሻለ ውጤት ያስመዘገቡ ተማሪዎችን እውቅና የመስጠቱ ተግባር ለሌሎች ተማሪዎች መነሳሳትን የሚፈጥር መሆኑን በመግለጽ ለዚህም ዩኒቨርሲቲውን አመስግነዋል። በተጨማሪም የሀገር ባለውለታ የሆኑ አረጋውያንን በአንድ ማዕከል እንክብካቤ እንዲያገኙ የማድረጉ ስራ እጅግ የሚበረታታ መሆኑንም አንስተዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ደገላ ይርገኑ እነዚህ ተግባራት በቀደሙት የዩኒቨርሲቲው አመራሮች የተከናወኑ መሆናቸውን ገልጸው የተጀመሩ ስራዎችን ለማስቀጠል ይሰራል ብለዋል። በዩኒቨርሲቲው የሚከወኑ የተለያዩ ተግባራትን በተቋቋመው የማህበረሰብ ራዲዮ ጣቢያ መረጃዎች ተደራሽ የሚሆኑ ይሆናል ብለዋል። የፌዴሬሽን ምክር ቤትና ተጠሪ ተቋማት በከፋ ዞን ሺሾንዴ ከተማ አስተዳደር ለሚኖሩ አረጋውያን ያስገነቡትን የመኖሪያ ቤት አስረከቡ። በከተማው 5 የመኖሪያ ቤቶች ከነሙሉ የቤት ዕቃ ጋር ተዘጋጅተው በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ተሰጥቷቸዋል። ዘገባው የበላቸው ዘለቀ ነው። ብሩክታይት ብርሃኑ ታቀርባለች። የሺሺንዳ ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ኢየሱስ በ90 ቀናት ውስጥ 5 ቤቶችን ገንብቶ በማጠናቀቅ ያስረከቡትን የፌዴሬሽን ምክር ቤትና ተጠሪ ተቋማትን አመስግነዋል። ቤቶቹ በ5 ሚሊዮን ብር ተገንብተው መጠናቀቃቸውን አስታውቀው ወቅቱ ሺሺንዳ ከተማን የማልማት ስራ እየተሰራ ያለበት በመሆኑ እነኚህ ቤቶች የከተማውን ውበት ጨምረዋል ብለዋል። በ5ቱ ቤቶችና በከተማ አስተዳደሩ ደስታ የተፈጠረበት ተግባር መሆኑን በመግለጽ የመደጋገፍ ባህልን ማስቀጠል ይገባል ሲሉ አሳስበዋል። ብቻ ሳይሆን እንደ ክልልም ሺሺንዳ ከተማ ላይ የተሰራው ስራ በፌዴሬሽን ምክር ቤት የተለየ ስራ ነው። ይሄ በዚህ መልክ ተሰርቶ አይታወቅም እኛ አካባቢ ላይ ማለት ነው። ለመጀመሪያ ጊዜ የተሰራ ስራ ነው። 5 የድሃ ቤቶች የፌዴሬሽን ምክር ቤት እኛ ከተማን መርጦ አቅመ ደካሞችን በመለየት ስታንዳርዱን የሚያሟላ ግንባታ ገንብቷል። ይሄ ቤት በተለየ ሁኔታ እኛንም ያነቃቃበት በማህበረሰቡ ዘንድም ትልቅ አስተዋጽኦና ትልቅ የቤት ስራ የሰጠበት ስለሆነ ሰው ነው የተፈጠረ ሰው ለሰው መኖር እንዳለበትም ጭምር ያስተማረ ስለሆነ አጠቃላይ ባለው ሂደት ከልየታ ጀምሮ የ90 ቀን ፕሮጀክት ነው። በ90 ቀን ውስጥ ነው የተጠናቀቀው። 5 የድሃ ቤቶችን ለይቶ ከፍተኛ ኮስት በማውጣት ወደ 5 ሚሊዮን ብር ኮስት በማድረግ ነው ይሄንን ግንባታ የገነቡልን። እነዚህ 5 የድሃ የከተማችን ነዋሪ የሆኑት ዛሬ በሚታዩት ልክና በሚያምር ቤት ውስጥ ቁሳቁስ ተሟልቶላቸው አስፈላጊ የሆነ አስቤዛ ተሟልቶላቸው ርክክብ ያደረጉ የሚገኙበት ሂደት በራሱ ለኛ ከተማ አንድ ትልቅ እድል ሰጥቷል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የብልጽግና አስተሳሰብ በሆነው የመደመር እሳቤ መደጋገፍ ባህል እየሆነ መጥቷል ብለዋል። የፌዴሬሽን ምክር ቤት የሚሰራቸው ተግባራት በአርአያነት የሚታይና ፋይዳው የጎላ መሆኑን ጠቅሰው ከ230 ሺህ በላይ በጎ ፈቃደኞች በካፋ ዞን ደረጃ በክረምት ወራት በጎ ፈቃድ ስራዎችን መስራታቸውንም አውስተዋል። አሁን ደግሞ ደቡብ ምዕራብ ላይ መጥተዋል። ካፋ ዞን ላይ ሺሺንዳ ከተማ ላይ ይሄ አንድነታችንን የሚያሳይ ምልክት ነው። እኛም እንደ ፌዴሬሽን ምክር ቤት ያለን ከብሬታ በትልቁ በእጅጉ ነው ያለው። ይህን አጠናክረን የምንቀጥልበት ሁኔታ ነው ያለው። ሁለተኛ አረጋውያንን መርዳት ማገዝን ለማስተማር ነው ከዳር እስከ ዳር። አሁን መንግስት ከዚህ በኋላ ቤት እየሰጠ የሚቀጥልበት ሁኔታ ሳይሆን እኛ አንድ ሆነን መረዳዳት የምንችልበት ሁኔታ መኖር መቻል አለበት የሚል መልእክት ነው። መተጋገዝ የምንችልበት ገንዘባችንን፣ ጉልበታችንን አስተባብረን ብያው በየቦታው ያሉ አቅመ ደካሞች አሉ። በዚህ መልኩ መተጋገዝ የምንችል ከሆነ ኑሯቸውን ማሻሻል ይችላሉ። አንድ ሰው የሞቀ ቤት እያለ ሌላው ብርድ መመታት የለበትም። አንዱ እየመጣ ሌላው ድራብ የሚችልበት ሁኔታ መኖር የለበትም። ይህን ደግሞ አንድ ሰው ሁለተው ማገዝ ስለማይችል ዙሪያ መለስ ማየት የሚችልበት ሁኔታ እንዲኖር ትልቅ መልእክት ነው የሚያስተላልፈው። እኛም ሌላ ቦታ ሄደን ማገዝ የሚችልበት ሁኔታ እንዲኖር ማለት ነው። እንግዲህ አሁን በዚህ ዓመት ድንበር ተሻጋሪ መምር ከወረዳ ወደ ወረዳ ሄዶ ሌሎችን የማገዝ ሁኔታዎች ተጀምረዋል። ከአንዱ ቀበሌ ወጣቶች ወደ ሌላ ቀበሌ የሄዱ መስራት የሚችሉበት ሁኔታ እንዲኖር ተደርጓል። እኛም እንግዲህ ፕሮግራሙን ተቀብለን ወደ 13-14 የሚሆኑ ፕሮግራሞች ናቸው ያሉት። ችግኝ ተከላ አለ፣ ደም ልገሳ አለ፣ አካባቢ ጽዳት አለ፣ አካባቢ ጥበቃ አለ፣ ወዘተርፈ የመሳሰሉ ነገሮች አሉ። ከነዚህ መካከል አንዱ የአረጋውያንን ቤት መጠገንና መስራት ነው። ቢያንስ በዚህ ክረምት ወደ 105 የሚሆኑ አዳዲስ ቤቶች በዞናችን ደረጃ ተሰርተዋል። ወደ 167 የሚሆኑ ቤቶችን የመጠገን ስራ ተሰርቷል። አጠቃላይ ከ230 ሺህ በላይ በጎ ፈቃደኞች በዚህ ክረምት የተንቀሳቀሱበት ሁኔታ ነው ያለው። ይህንን እንግዲህ በጋም ማጠናከር የሚቀጥል ነው የሚሆነው። የፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ አቶ ትግሉ መለሰ በምክር ቤቱ የሚከናወኑ በጎ ተግባራት እንደ ሀገር ለዜጎች ምቹ ሀገር የመፍጠር እሳቤ አንዱ አካል መሆኑን ተናግረዋል። በአጭር ጊዜ ውስጥ ለተቸገሩ ወገኖች ቤቶች ተሰርተው የተጠናቀቁበት ሁኔታ ፕሮጀክቶችን ጀምሮ በተያዘላቸው ጊዜ መጨረስ ሁኔታ እያደገ መምጣቱን ያሳያል ብለዋል።
ቤት ከተሰራላቸው ነዋሪዎች መካከል ወይዘሮ እታገኝ ወልደ ገብርኤል፣ ወይዘሮ አበበች አስፋው፣ አቶ ለገሰ ቀናና ሌሎችም በሰጡት አስተያየት ይህ ተግባር በህይወታቸው ላይ ትልቅ ለውጥ እየፈጠረ መሆኑን ተናግረዋል። መንግስት እያካሄደ በሚገኘው የኢኮኖሚ ማሻሻያ እንቅስቃሴ ውስጥ የግል ኢንቨስትመንት ተሳትፎን ይበልጥ ለማሳደግ እየሰራ ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። በሚኒስትሩ የተመራ የኢትዮጵያ ልዑካን ቡድን ከዓለም አቀፉ የፋይናንስ ድርጅት ዳይሬክተር ማክታር ዲዮፕ እንዲሁም ከባለ ብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ስራ አስፈጻሚ ምክትል ፕሬዚደንት ሂሮሺ ማታና ጋር ተወያይተዋል። ከኢትዮጵያ ዜና አገልግሎት የተገኘውን ዘገባም ቤቴሌም ነው። ውይይቱ በዋሽንግተን ዲሲ እየተካሄደ ከሚገኘው የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን ተካሂዷል። በዚህ ወቅት በኢትዮጵያ የግል ኢንቨስትመንትን ለማበረታታት ከተቋማቱ ጋር ጠንካራ አጋርነትን መፍጠር የሚያስችል ምክክር ተደርጓል። የኢትዮጵያን ኢኮኖሚ ለውጥ ለማፋጠን በሚደረገው ጉልህ እርምጃ ውስጥ ስትራቴጂያዊ ትብብርን ከማሳደግ አንጻር ውይይቱ ጉልህ ሚና እንዳለው አቶ አህመድ ገልጸዋል። ይህ አጋርነት በኢንቨስትመንቶች ላይ የሚከሰቱ ውስንነቶችን ለመቀነስ ካፒታልን ለማሰባሰብና የግሉ ዘርፍ እድገት በኢትዮጵያ ቁልፍ የኢኮኖሚ ዘርፎች ውስጥ ያለውን ተሳትፎ ይበልጥ ለማላቅም አጋዥ እንደሆነ ተገልጿል። አቶ አህመድ ሺዴ አክለውም የማክሮ ኢኮኖሚ ማሻሻያው ለባለሀብቶች ይበልጥ የተረጋጋና ምቹ ሁኔታ መፍጠሩን ገልጸው የሪፎርም ሂደቱን እድገት ለማስቀጠል ከዓለም አቀፉ የገንዘብ ተቋማት ጋር ያለው ትብብር ወሳኝ ነው ብለዋል። በተለይም በኤነርጂው ዘርፍ የታዳሽ ኃይል ልማት ላይ ኢንቨስትመንትን ማስፋፋት ኢትዮጵያ የኃይል ምንጮቿን አቅም ለማሳደግ ያላትን ፍላጎት የመሰረተ ልማት ፕሮጀክቶችና በሌሎችም ዘርፎች በትኩረት እየተሰሩ የሚገኙ የኢኮኖሚ አውታሮችን መደገፍ አስፈላጊ መሆኑን አስረድተዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወት የተሰማቸውን ሀዘን ገለጹ። ፕሬዝዳንቱ በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አስክሬን ሽኝት መርሃ ግብር ላይ ባደረጉት ንግግር ዛሬ መሪር የሀዘን ቀን ነው ሲሉ የተሰማቸውን ሀዘን ገልጸው ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በህይወት ዘመናቸው ማስተዋልና ትዕግስትን ካስማቸውና ድንኳናቸው አድርገው የኖሩ ታላቅና እንቁ ኢትዮጵያዊ የሃይማኖት መሪ ነበሩ ሲሉ ገልጸዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እውቀታቸውን ለመላ ኢትዮጵያውያን ሳይሰስቱ ሲያካፍሉ የኖሩ እንቁ መሪ መሆናቸውን በመግለጽ በጎ መምህርና መንፈሳዊ አባት እንደነበሩም አንስተዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በእውቀታቸው በጥበባቸውና በእርጋታቸው ለሁሉም ኢትዮጵያዊ ማስተዋል ማጤንን አቅል ማድረግን እየኖሩ አስተምረው ያለፉ መምህር እንደነበሩም አመላክተዋል። ከዚሁ ዜና ሳንወጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማትን ሀዘን ገለጸች። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስን ዜና እረፍት የሰማነው በታላቅ ሀዘን ነው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ስትል ገልጻለች። በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርኅራኄያቸው በታሪክ የሚታወሱ እንደሆነም አስረድታለች። ቤተ ክርስቲያኗ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን ተመኝታለች። ከኢትዮጵያ ካቶሊክ ጳጳሳት ጉባኤ የተላለፈ የሀዘን መግለጫ። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት 9 ቀን 2018 ዓ.ም የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትን የሰማነው በታላቅ ሀዘን ውስጥ ሆነን ነው ብለዋል። የኢትዮጵያ ካቶሊክ ቤተክርስቲያን በታላቁ አባት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈት የተሰማን ጥልቅ ሀዘን ትገልጻለች። ሀገራችን ታላቅ አባትንም አታለች። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የብዙዎች አባት፣ የሰላምና የአንድነት ተምሳሌት ነበሩ። ከኢትዮጵያዊ ካቶሊክ ቤተክርስቲያን ጋር በተለይም በሀገራችን ሰላምና እርቅ ለማውረድ በርካታ ስራዎችንም በጋራ ሰርተናል። ቤተክርስቲያናችን በእኚህ ታላቅ አባት ህልፈተ ህይወት የተሰማን ሀዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው ኢትዮጵያ የኢትዮጵያውያን ህዝብ በሙሉ እውነተኛ መጽናናትን እንመኛለን ይላል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳስ ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት። በስተመጨረሻም የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የቀብር ስነስርዓት ተፈጸመ። የቀብር ስነስርዓታቸው ላይ የፌዴራሉ የመንግስት ከፍተኛ አመራሮች፣ የሃይማኖት ተቋማት መሪዎችና
የእስልምና እምነት ተከታዮች እንዲሁም ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና ሌሎችም ተገኝተዋል። من بعده من جند من السماء وما كنا منزلين إن كانت إلا صيحة ክቡራትና ክቡራን ተመልካቾቻችን ከክፋት ቴሌቪዥን ያስተናዳናቸው ዘገባዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትም በመላው እስልምናው ዘንድ ከባድ ሀዘን በመላው ኢትዮጵያውያንም ዘንድ እንዲሁ ከባድ ሀዘን ፈጥሯል። የክፋት ቴሌቪዥንም ተቀዳሚ ሀጂ ዑመር እንድሪስም ህልፈተ ህይወት የተሰማውን ሀዘን እየገለጸ ለመላው ኢትዮጵያውያን መጽናናትን እንመኛለን። ሰላም።